እሺ ውድ ኦርቶዶክሳውያን መምህር ስመኮን የተባሉ ሊቃውንት ያስተላለፉት መልእክት አለ። እሱን አነብላችኋለሁ። አሁን አርሲ የት ነው? ሩቅ አይደለም ብለው ይጀምራሉ። ከአዲስ አበባ ፈቀቅ ብሎ የሚገኝ ሀገር ነው። ምናልባት በማለዳ የተነሳ መንገደኛ እህል ውሃ ሳያሰኘው የሚደርስበት የረፋድ መንገድ ነው። ከአዲስ አበባ ብዙ ባይርቅም አርሲ ነዋሪዎች ጩኸታቸው አዲስ አበባ መድረስ ግን አልቻለም። አጫጆች ገብተው ያጭዳሉ፣ ቃርሚያው እንዳይቀር ብለው በእሳት ያቃጥላሉ። አዲስ አበባ ስንገባ ደግሞ በአንጻሩ ገደብ የሚንፎላፎል ውሃ በየቦታው ይፈላል። አርሲ ስንገባ ደግሞ በአንጻሩ ደም እንደ ውሃ በዝቶ ይንፎለፎላል። ግን አርሲ የት ሀገር ነው ብሎ ይጀምራል። ሮም ነው ወይስ አንጾኪያ ብሎ አሁንም ይጠይቃል። አርሲ ክርስቲያኖች ኢትዮጵያ አይደሉም ይላል። አሁንም ጥያቄ ነው። እለት እለት የሚታረዱ በጎች እየጎተቱ ሲታረዱ ከልከይ የጠፋ ሁሉ ሰው ጆሮ ጩኸታቸው፣ አይኑ መከራቸው ማየት ያልቻለው ምን ሆኖ ነው ብሎ አሁንም ይጠይቃል። የእስራኤልን ጩኸት የሰማ እግዚአብሔር እነዚህም ምዕመናን ጩኸት የሰማ ቀን ምድር ዝም አትልም ይልና ያስጠነቅቀናል። ሰማይ በቀል ይመልሳል፣ የሰማዕታት ደም እሳት ሆኖ የሚያቃጥልበት ንፋስ ሆኖ ከተማ የሚያጠፋበት ቀን ይመጣል። ያን ጊዜ እግዚአብሔር እጅ መክበድ የተነሳ መሸሸጊያ ይጠፋል። ይህ እንዳይሆን ቀድመን እንድረስላቸው ነው። ውድ ክርስቲያኖች ሆይ አሁን እንደማምጥ ቅዱሳንነታቸው እንደማመጥ ቅዱስነታቸው ብፁዕ ወቅዱስ አቡነ ማትያስ የሰጡት ሶቀቃዊ ቤተክርስቲያን ተከትለናት ከዚህ በፊት ቀደም እያል ከልቅሶ ጋር ንግግራቸውን ስናደግ የነበሩ የአርሲ ሀገረ ስብከት ዝምታ አስደንግጦናል። የእረኝነት መልክ ብናጣም ነበር። አሁን ግን በማህበራዊ ሚዲያ እየተከታተላችሁ የሀገረ ስብከት ሊቀ ጳጳስ መግለጫ ሰጥተዋል። ያያችሁ አይታችኋል። ከዚህ ቅዱስነታችሁ በህዝብ በመንግስትም ፊት ለህዝብ የደህንነት ዋስትና እንዲረጋገጥ በብርቱ ሀዘን መልእክታቸውን አስተላልፈዋል። የቅዱስ ፓትርያርክ መልእክት ለሁሉም እንዲደርስ እያደረጋችሁ ቅዱስ አባቶቻችን ብፁዕ አበው ሊቀ ጳጳስ የሚሰጡት መመሪያ ብንከተል መልካም አይሆንም ወይ እያለ ይጠይቀናል። አሁን እርግጠኛ ነኝ በየደረጃው ልናደርገው የሚገባ የስራ ዝርዝር አውጥተን ወደፊት በአርሲ ሀገረ ስብከት የሚደረገው ጥቃት እንዳይቀጥል ማድረግ የምንችልበት አሰራር ይዘርጉልን ብዬ አምናለሁ። ስለዚህ ቀድሞ መመሪያ የሚመስል ነገር ለአባቶቻችን ከመስጠት ብንቆጠብ፣ ሰዎችን ባንከስ ከዚህ በፊት እንደሆነ ሁሉ የአንድ ሰሞን ጩኸት ሆኖ እንዳይቀር ዘላቂ የማጣራት ስራ እንዲሰራ ከማሰብ ባናልፍ ደስ ይለኛል ይላሉ አሁንም ሊቃውንቱ። በተጨማሪም ለሁላችሁም ማሳሰብ የሚፈልገው ንስሐ ገብተን ለቤተ ክርስቲያን ከሰማይ ከእግዚአብሔር ዘንድ በጎ ነገር እንዲመጣ ማሳሰብ ይገባናል። አሁንም ባለንበት ህይወት ሆነን አይደለም ባለትዳር በትዳሩ፣ ካህኑ በመንበሩ፣ መነኩሴው በገዳሙ ጸንቶ መለማመጥ ይገባል። እግዚአብሔር እርዳታ ያስፈልገናል። በአሁኑ ወቅት እግዚአብሔር እርዳታ ከምንም በላይ ያስፈልገናል። ወደ ሰዎች በመጮህ ብዙ ቀናት አሳልፈናል። በዚህ የጾም ወቅት ሁላችንም ኃላፊነት ወስደን ንስሐ መግባት፣ ጾም ጸሎት መያዝ ያስፈልገናል። ሰው ጋር ጩኸን የምናገኘው ነገር የለም። እግዚአብሔር የሰማዕታትን ነፍስ ይማርልን ይልና አሁንም አልጨረሱም። ቀጥለው ህይወትን የሚፈቅድ ሰው ማን ነው? በጎን ዘመን ለማየት የሚወድ አንደበትን ከክፉ ከልክል፣ ከንፈሮችንም ሽንገላ እንዳይናገሩ ከክፉ ሽሽ። መልካምን አድርግ፣ ሰላምን ተከተላት። እግዚአብሔርም ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸውና መታሰቢያቸውም ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነውና። መዝሙር 34:12 ከቁጥር 16 ድረስ ሊቃውንት ስመኮን መልአክ ናቸው ይህን የጻፉት። በጣም የሚገርም መልእክት ነው። ይህን መልእክት ተቀብለን ወደ ተግባር ብንቀይረው እርግጠኛ ነኝ የአርሲ ኦርቶዶክስ ግድያ በተወሰነ ሙሉ ለሙሉ ባይቆም በተወሰነ መንገድ መከላከል እንችላለን እና ይህን መልእክት ወስዳችሁ አፕላይ ብታደርጉ መልካም ነው። ውድ ኦርቶዶክሳውያን በሙሉ እባካችሁ አባቶቻችን የሚሉን እየተከተልን ብንሰማ ጥሩ ነው። ማንንም በማንም ብንፈርድ ምንም ለውጥ ስለማናመጣ አንደኛ የሚያስፈልገው ወደ እግዚአብሔር መጮህ ነው። ወደ እግዚአብሔር እየጮህ ደግሞ ላይ ያሉት የሃይማኖት እረኞችን ከመውቀስ የዘለለ እኛም ራሳችን ምን እያደረግን የእኛ ኃጢአት አይደለም ይሄን ነገር እያመጣ ያለው በሚል ሂሳብ እንትን ብንል መልካም ነው። ምክንያቱም አሁን ስንገደል እንበዛለን። ቀኝ ሲመታ ግራ ጉንጭን ስተው
የሚባል ነገር አለ። በጣም ኦርቶዶክስ ክርስቲያኖችን ዓለም ላይ እየቀነሰ ያለው ዋነኛው ይሄ ነው። ማለት ራስን መከላከል አትከላከሉ አይደለም እግዚአብሔር ማለት። ያ ማለት ወንድም ፊትን ሲመታ የኛውን ስጠው እኔ ዋጋውን እሰጠዋለሁ። ዋጋውን እኮ ይሰጣቸዋል። ግን እስከዛ ቤተክርስቲያን ሰዎች ታጣለች። ቤተክርስቲያን ከጠፋ ሰዎች ከሃይማኖት ይርቃሉ፣ ከእግዚአብሔር ይርቃሉ በሚል ሰዓት ከወዲሁ ያ ከማይሆን እሱማ እኮ የሞቱትም ነፍሳቸው ገነት ነው፣ ሰማዕታት ናቸው። ሰማዕታት በጠፋበት ዘመን በዚህ ዘመን ሰማዕታት መሆን በራሱ ጽድቅ ነው። ግን ይሄ እየሆነ ሳለ ይሄ ነገር ግድያው እየተስፋፋ በመጣ ቁጥር አንደኛ ክርስቲያኖች ዓለም ላይ ይቀንሳሉ፣ ክርስቲያኖች ይቀንሳሉ፣ ቤተክርስቲያን አገልጋይ ታጣለች። ይሄን ከግምት ውስጥ በማስገባት አባቶቻችን በማህበራዊ ሚዲያ የሚጽፉትን በመከተል ከአርሲ ጎን እንቁም እላለሁ። መልካም